እና ደግሞ ሚሚ ስኳርን አልበሰለ ወይ ማቆም ጀምራ ከሆነ ብለው ችግር የምትመዝንበትን ቦታ ጥለን የመጣው ምንድነው አርጎ በባለፈው ቪዲዮ ላይ አይፎን እና መኪና ካልገዛልሽ ስል የተናደዳችሁ ወንዶች ሴቶችዬ ይው ቪላ ቤት ካልገዛልሽ ይው እንዳቀር አጣርቻል ሰማውሽ ቆንጆ ናት ነበር ያ በጣም አሪፍ ቆንጆ ናት ነበር አጠቃላይ ሂሳባችን ስንት መጣ 2100 ኧረ በስማም አጋጣሚ ስልክ ያልዘጋም እንዴ ባትሪ ዘጋ ክራለው ታዲያ ስልክ ተዘጋ አስቸገርኩሽ በጣም ሶሪ በጣም ዛሬ እንግዲህ አጋጣሚ በኪሴ ደግሞ ብር አልያዝኩ ቻርጀር ይራለው ሁሌም ይመቸናል What's up my family? አሌ ተመልሷል ይላል። በቃ ዊኬንዳችንን ዊኬንድ እናደርገዋለን። በረም ፈዛዛና እንድትቀረስ እንላለን። እንግዲህ ዛሬ ሜሽም ታርጉኛ በረበረ ቪዲዮዎች እናያለን። ከዛ በፊት ከባባና ሰሎ በፊት የነበረው ቪዲዮ ላይ ዱብ የሚያሸልም ጥያቄ የነበረበት ቪዲዮ ነበረ። እስኪ ዛሬ እሱን እናውጣና ለአሸናፊው ኢንዶሚ አንድ ካርቶን ተሸላሚ እናወጣለታለን። በአጠቃላይ 1056 ኮሜንቶች ነበሩ። ለሁላችሁ መልካም እድል። ሃና አባይ YJ6XU አራ አሌ በማርያም የግቢ ተማሪ ነኝ ስጠኝ ይላል። ያው እንግዲህ የግቢ ተማሪ ራሱን ችሎ ይወጣላጥ ነው በሚለው ካቴጎሪ እንወስደውና ሃና አባይ የሚል አካውንት ኢንስታግራም ላይ አውራኝና ካርቶንም ወሰድ ትችላለህ። ተወካይ ካለም በሷ ማከኝነ ወሰድ ትችላለህ። በነገራችን ላይ 5 ተከታታይ ጊዜ አንደኛ ኮሜንት ለሚሰሰው ደግሞ 1000 ብር ሽልማት እንዳለው ሰምታችኋል። ምናልባት ያልሰማችሁ ሰዎች የአሌቲዩብን የቴሌግራም ቻናል እየተከታተላችሁ ስላልሆናችሁ ነው። እዚች ጋር አስቀምጥላችኋለሁ የቴሌግራም አካውንታችንን ጆይን በማድረግ አዳዲስ መረጃዎች ሲኖሩ እዛ ላይ ፖስት አደርግላችኋለሁ። ይሄን ነገር ለመጀመሪያ ጊዜ የሰማችሁ ሰዎች እንግዲህ እኔ ቪዲዮ ሲመጣላችሁ ተከታታይ 5 ቪዲዮዎች ላይ መጀመሪያ ኮሜንት ላይ ላይክ የሚያደርግ ሰው ስክሪንሾት እያደረገ ይላክልኝ። አክቹሊ መጀመሪያ ኮሜንት ላይም ታች ጋር ስለሚመጣ እናየዋለን። 5 ከሞላ 1000 ብር አለው። እንቀጥላለን 2000 እያለ እንቀጥላለን። አሸናፊ በኖረ ቁጥር 1000 ብር እንጨምራለን። ለሁላችሁም ተሳታፊ እንድትሆኑ መልካም እድል አለ። ከዛ ውጪ አይ ቲንክ ቀጣይ ስንገናኝ 500 ሺህ የሚገባ ይመስለኛል። 1000 ምናምን ሰው ነው የቀረው፣ ትንሽ ነው የቀረው። ሜክ ሹር ሰብስክራይብ እንደምታደርጉ ታያለ ሳቂታ ቤተሰብ መቀላቀሉ እንዲሁ ቪዲዮውን እንደተለመደ ቪዲዮ ላይክ ማድረጉ እንዳትረሱ። አረ ላይክ አድርጉ። እነን ቪዲዮ ብለለቀቅ ኢራ ኤፒኦ 100 አሌክስ ኮሜንት ቢ ላይክ ሊቨርፑል ራይት ነው። እኔ አመር በዱቄት ይስቃል ነው የርብኝ ተው ለራሴ ጨጓሬ ያለቀ ሰው ነኝ። ምንም ያ ዘመዱን ሁለት ቁጥር ስሙ ራሱ እንዴት እንዳስጠላ ሁለት ቁጥሩን ያስገባዋል፣ ሁለት ቁጥሩ በጥቁሩ ደግሞ ያስገባዋል። በቃ እኔ እያበርኩኝ ነው ሰሞኑን የነበረው። ቻናሉ ራሱ እየተመታ ነው በቃ በማይሰር የተነሳ እኔ ሌላ ቻናል ሳልከፍት አልቀርም። አሮን ነው ቭሎግ ነው ከዚህ በኋላ መለቅላችሁ ዩቲዩብ ሰከንድ ላይ ብቻ የዶሮዋ ነገር ግን ምን አይነት ነገር ነው ያጠጡሽ? መድኃኒት በጠላ ማፊ አሌክስ ፋይሬጅ ላሉት ዘፈን ጎረምሳ ፍንዳታ እንዲያረጋል ፋይሬጅ ሲመጣ መጀንጀን መለከፍ አንዳንዴ መታቀፍ መፋቀር ይኖራል ግን ከልኳ ይለፍ ከንቱ ሆኖ እንዳይቀር የፋሚሊ ተስፋ በአንድ ጊዜ ስተት ላይፍ እንዳይከፋ አሁን ታይቶ ጠፊ ቴዛ እንዳትሆኑ። ማን ግን ይሄ 4K ነው የተያዘው። ልጁ ምስኪን ነው ታውቃለህ። ለቪዲዮ ራሱ ቢሆን ማለት ነው አስበዋል። አንተ መሃል ላይ ሜሲ ኢንሜት ሜሲ አንቀረ ሜሲ እያለ በዚህ በግራና በቀኝ እያታለለ እያለ ድንገት ሰው መጥቶባችሁ ሲዘፍን እኔ ጊታሩን ነው ጭንቅላቱ ላይ የሚሰብረው ማለት ፋይሬጅ ምናምን ብሎ አስካደ።
ይሁን ይሄው ለነሱ ከሆነ ይሁን ብለህ ታልፋለህ። ግን እናንተ ብትሆኑ ምን ታረጋላችሁ? እንዴታችሁን ንገሩኝ። በረም በሚያስቀው እንዴት ኮሜንት ላይ ፒን ይደረግለት። ማፊ አሌክስ የጉሊት ጸብ ከኔ ግዛኝ ነበር ቲማቲም እና ሽንኩርት ወንዝ ይላል የምታጠው በጣም አቤባ ይሆነ እኔ ወማለበት ያልኩት ቲማቲም እና አንድ ሽንኩርት ስገዛኝ ከነ ሰራተኛው ነው ሲጀመር እንደዛ አይነት ቲማቲም አለ እንዴ? ሲጀመር ዘይቶኒ ነው ጋሺ። የኔ ግን አያት ዘይቶኒ አፕል መሰለሽ ቲማቲም ነው ለልጁ ምሳ እኔ አላቀሽም እንዴ? ወለ መሳበልታ ወንዝ ነው የምትጠጣው ማጠቢያ እንኳን የላትም። ማጠቢያ ፊቷ እንደዚህ ቆሽሸ ቲማቲም እና ሽንኩርት ደግሞ እንዴት በክት እንደሚሆን እሰሙት። ችግርሽ ምንድነው? ከኔ ደም ምንድነው? ምን አባ ደም ምንድነው የምትገዙት? ዝም ብላችሁ ነገሩኝ የምትገዙት። እኔ እኮ ቃሪያ ፈልጌ ነው የመጣው። ቃሪያ ስሚ እንጂ ቆይ ጋራ ለሚገዛ እኔና አንቺ ክፉ ደግ መነጋገር አለበት። አንተ ግን ተነሽ ስሚኝ ተነሽ አይደለም ቆይ አስተምጭግስተም ብላችሁ ምንድነው እነሱ ያላቸው ቲማቲም አንተ የምፈልገው ቃል ያ ማለት እኮ በሌላ አማርኛ ኤሌክትሮኒክስ የሚሸጥበት ቦታ ላይ ሄዳችሁ ምግብ ፈልጌ ነበር ታዘዙን እንጂ ብሎ እንደመጠየቅ ነው። ወይኔ አገላለጽ አርቢኖስ አሌክስ ፈከፈከ እና ደግሞ ሚሚ ስኳርን ይቻል አልበሰለ ወይ ማቆም ጀምራ ከሆነ ብለው 10 ጊዜ አትቀባጥር ላይ እንዴ አዩ ሳንከንዴ አረን አልገሽም አዲስ ወለቃቀዛም ተጂነኔ ከዘቀያለ ናረ ጎዳይ ስመለስ አዋንታሊ ከደትላና የታባስ ተበላለት ተተዛለት ትወጣለህ። ግድ ነው ማን ተነሳዋንታሊ ደባል ፌኖ አታመጣም እንዴ? እንደዚህ አይፈረኝ ሳልዘ ተነስ ፌኖ አታመጣም እንዴ? በላ ዝም በይ አትበል። ዝም በቃ ተነስና ስለኔ ተነስበት ቤተሰብ የሚያጋብ ሰው ሲበላ አንቺ ዝም በይ ማይታሻል የተገበች ልጅ ማንም አያከብረኝም እዚህ ቤት ማንም አያከብረኝ እዚህ ቤት። በቃ ቀጣይ ቀን ምናምን ነገር ወይ ከሆነ ሰዓታቶች በኋላ የሆነ ነገር ሆናል። ልጅ ምን አይነት ሰዎች እንደሆኑ ታውቃላችሁ? እነዚህ ሰዎች ከክላስ ከ10 የወደቀ ከ12 ሆና ጠብ ያለ ስራ ወይ ደግሞ ተመርቆ ስራ የሌለውና እንደዚህ ነው። በነገራችን ላይ እንደዚህ ነው። ትክክለኛ ታሪክ ነው። የምትስማሙ ካላችሁ ኮሜንት ላይ ጻፉልኝ። ዋሸው ግን ወንድሜ አይዞን፣ ይኸውልህ እቺን ቀን እንዳትረሳ። ነገ ተሳክቶልህ ትገናኛለህ ከእንደዚህ አይነት ቤተሰቦች ጋር። ከዛ በቀሉም ደስታውም ሀዘኑም በእጅ ነው ያለው። it is what it is ሳምሪ አሌክስ ደንገጥ ምን አይነት የምትመጭት በቃ እንደዚሁ እንደተወለደች ያለች ሴት አለች አይደል? ሄዋን የሆነች ይሄ ሜካፕ አይናቸው ላይ የሚለጣጠፍ ነገር የሚጨማለቁት የሚቀባቡት ነገር የሰው ደግሞ ይሄ ከህንድ የመጣው ነው የማኔር ምናምን በጣም አርቲፊሻል ነገር እምጠላ ሰው ነኝ። የመጨረሻ ግን እኮ ካማረባት ኖርማል ነው። ያን አርቲፊሻል መሆኑ ሳይሆን አይደለም። ይኸውልህ አንዲት አርቲፊሻል ነገር ፊቷ ላይ ካየው አንዲት ነገር ፀጉሯ ላይ ካየው ያን ጊዜ እኔ እና እሷ ነገር ያበቃ። ይሄ ጭራሽ ተዳርሪ ምናምን ነገር ለቁም ነገር ምናምን እንደዚህ ለሰላምታ እንደዚህ ጭራሽ በጣም መጣላ ማለት ጭራሽ ይሄ ከባድ ነው። ከ2 አመት በኋላ ወይ የኔ ቆንጆ ፀጉርሽ ወደቀ እኮ በደንብ አላሰሽም ነበር እሺ አስተካክሏል። አይሻው ደግ ልክ ነው። በእናትሽ አይሻዶሽ ቆይ ደመቅ ይፈልጋል። ትንሽ ደመቅ እሺ እስቲ ቼክ አድርግልኝ በደንብ በእናትህ በቃ እንትን ማለት ትንሽ ብቻ ነበር የቀረችው። በቃ ባዩ በቃ ቆንጆ አዮ ሀሳቡን የማይቀየረው የሞተ ሰው ብቻ ነው ይባላል። ይሄ እዚህ ግን ይለያል። የዚህ ይለያል። ሀሳቡ ብቻ አይደለም ጾታውንም አለማስቀየር ነው እንጂ በፈሪታ ይልኝ ነገር አሁን እያላችሁኝ ያላችሁት እኔ በድግስ ማግባት አልፈልግም ድግስ ይብራብኝ ሲል የነበርኩ ልጅ ይደገሳል። ደስ ይለኛል። እኔ የሚውድ ድግስ ነው ሲሚችል ከተገኘ ደስኛ ነኝ። ሲፎ አሌክስ ይሄ የሴቶች መግባታቸው ባክግራውንድ ናቸው ዛሬ ሴቶች እንደው በጣም ናፍቃችሁኝ ነበር። ይሄን ቪዲዮ ስታዩ ላይክ ሼር ማድረጋችሁን አይረሳና በባለፈው ቪዲዮ ላይ አይፎን እና መኪና ካልገዛልሽ ሲል የተናደዳችሁ ወንዶች ሴቶችዬ ይው ቪላ ቤት ካልገዛልሽ ይው እንዳቀርብ ዱባይ ሄዶ ይዞሽ ካላዝናናሽ ይው በሳምንት መሆን አለበት ይሄ ነገር። ገባሽ? ዝም
ካልገዛልሽ ራቂው እሱም ወንድ አይደለም ራቂ አይጠቅምሽ አስቀንጥረሽ ጣዩ በተለይ እንደነዚህ አይነት ወንዶች እስቲ ኪስ ውስጥ ሳንቲም የለም ድህነት እስቲ አንተ ለብታላጣ የሰው ልጅ ጠላቱ ራሱ የሰው ልጅ ነው ይላል የሆነ ፊልም ላይ እንዳየሁት ከሆነ ርዕሱ ጠፍቶብኝ ነው እንጂ ጸዴ ፊልም ነው። አሁን አንቺ ለራስሽ ሲቪ ታያመቻቸሽ ነው በቃ ቤት ያለው መኪና ያለው ምናምን በቃ ሌሎችንም እየወሰወሽ ነው ወንድሞችሽ። እኔ እንደዚህ አይነት ሴቶች እኮ ማለት ነው የምር አሉ ትቢውነስ አሉ እኮ ይመቻቹ ሪኳየርመንታችሁ ናችሁ ደስ ይላል በላችሁ በቃ እናንተ ያሰባችሁት ነገር ያጋጥማችሁ እኛ ደስተኛ ነን። ግን አንዳንዴ ደግሞ ምን አለ መሰላችሁ ወርቅ የሚመስሉ የወርቅ ቅቦች አሉ ያላቸው የሚመስሉ እየተከራዩና የሚመጡ እና የዛኔ እኛ ተበላሽ ያንን እንጨፍራለን እንዳይደብራችሁ የዛኔ ልላችሁ ጭምር ነው። ይሄ ካረገዝኩ በኋላ ጠፋ ኑሮዬን አመሰቃቀለ ምናምን እንዳይደብርሽ ግራ እንዳትጋቡ ኖርማል ነው። የተመኘሽውን ያገኘሽው በቃ አንቺ የሚፈልገውን አግኝቶ ይሄዳል እንዳይደብርሽ። እሱን ግን ጭንቅላት ስለየከተትሽ ግራ እንዳትጋቡ ኖርማል ነው ለማለት ያክል ነው። ግን ማሳብ ከቻላችሁ ሐሳባችሁ የምታስተካክሉ እንደ ሐሳብ የ2025 መጨረሻና የ2026 መጀመሪያ 2025 እንዴት ነው የምንጨርሰው? Again. ደጋሚ Please. ሞተች You either have a baby or you die. Yes, I. ከሁለት አንዱ ነው። Come on. ሲንግል ሰውራራል እንዴ እዚህ ምን ተነበረች እጅ ልጅ ምንም እድሉ አይነፋም ታውቃለህ ወይ ትሞቻለሽ ወይ ኧረ በስመ አብ ብሮክ ጸባባል ነው ካንቺ ሲንግል ስቲል ብሮክ አይሆንም በቃ አይሆንም። አንዳንድ ፊልተር ለኛ አልተሰራም ምንለው በምክንያት ነው። ታምናላችሁ በፊልተር ኖ አትመኑ። በአካል ትገናኛላችሁ ከዛ ሰው ጋር የዛኔስ በስልክ ልታወሩ ነው በስልኩ ዲዩልቲ ነው እና ምን ልፈልጌ ነው ጌሙን ለጌመሮች ተውላቸው ልፈልጌ ወይኔ አገላለጽ እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ የበለጠ ያትርፉ። ኤሊንግ ማይ ኢትዮጵያን ማም አይከት ማይ ሄር ምን ያለስ እንደሚላችሁ አስቡ። አይማ ሰላም ነሽ እንዴት ነሽ? የጂሚኒ ኮሎጎ አለበት እኮ እሱ ሳታስገባበት ለጎ ነው ሩዝ ደግሞ እንኳን ደስ አለሽ ፀጉሬን ፋይናሊ ቆርጬልሻለሁ። እስኪ what do you think ያምራል? ሶስት ጊዜ የኔ ልጅ ከስራ ወጥቼ እኮ ነው የደወልኩልህ አታነሳም። እኔ ግራ ግብትን ያለኝ ደግሞ እንዴት ታምራል። መቼ ነው የወሰንከው? እኔ መቼ ነው ያሰብከው? መቼ ነው የወሰንከው? እኔ ግራ ግብትን ያለኝ የኔ ልጅ ማለትሽ ነው ቀን በቀን እኮ ነው ቁረጠው የምትይኝ። ስለዛ በቃ ደስ ይበላት። እስኪ ቆርጬው ሰርፕራይዝ ላድርጋት ብዬ እኮ መደሰት ብቻ የኔ ልጅ። እኔ እኮ ከጠየቅኩ በላይ እኮ ነው ያረክልኝ። ተባረክልኝ የኔ ልጅ። እንደው አጠገብ ሆነህ ቅፍ ባረገህ እንዴት ደስ ይላል። ቤት እስክገባ ድረስ ችኩያለሁ። ተባረክልኝ የኔ ልጅ። በጣም ነው ደስ ያለኝ። ውድድ ነው ማረግህ የኔ ቆንጆ። ማምዬ እውነት በጣም ይቅርታማ። ይሄን ያህል የምትደሰቻል መስሎኝ በጣም ይቅርታ። ይሄኛው ነው ትክክለኛው ፒክቸር ወደ ኋላ ተሰርቸው ኤዲት ምናምን አድርጌው በጣም ነው የቆጨኝ። እውነት በጣም ነው የተደሰትሽው። እኔ አላምንም። እኔ እኮ ተጠራጥሬያለሁ። ስራህን ስለማቅ ፎቶን ደጋግሜ አይቼ ነው በቃ ፎቶ ነው ብዬ ነው የተደሰትኩት። እንደው ደስታዬን እንኳን አጣጥሜ ሳልጨርስ እንዴት ቀጭብኛለህ? እውነት ነው። ከና ግን ምን ሆነህ ነው እንዲህ የምትጫወትብኝ? አሻንጉሊት እኮ ነው ያረከኝ። አሁንስ በጣም ነው ያበዛኸው። እሺ ወደ ኋላ ተሰርቼ ይላል። ወደ ኋላ ነበር መጎተት። ታየኛለህ፣ እሰራልሃለሁ፣ በተኛበት ግሽልጥ አረጋለሁ። ምን ታመጣለህ? ማዘር እኔ ሀሳብ ደግፋለሁ። በቃ ጸዴ ነው በተኛበት በሌለበት ምናምን ለዛው ጭልጥ ያለ እንቅልፍ ላይ በቃ ማውጥቻለሁ ከቤት ማን ይመጣል? ከቤት መውጣት ጥቅማ እኮ ነው እኮ በቃ። ግን አንተ በስማ በቃ ንግግራቸው ላይ ያለው ደስታ እውነት አንጀቴ ነብልኝ። እኔ ይኸውልህ ዝም ብለህ ማለት ነው አንድ ዙር ያድጋል ፀጉር ደግሞ ፀጉር ይመጣል አይደለ? ያው የብብት አይደለም ያልኩት ደግሞ ፀጉር የዚህኛው ነው ያልኩት እና ብትቆረጠው ያድግልሃል ፀጉሩን ያልኩት አሁንም እና እስኪ አስደስታቸው እናትህ። ላይፍ ታይም እኮ መመረቅ እኮ ነው። አግኝተህ ነው ኑሐሚን። የመጀመሪያ ጥያቄ ወንድ ልጅ ኢንሴኪዩር ሊሆንበት የሚችለው ነገር ምንድን ነው?
ቁመት እኔ አላልኩም ጋይስ። አይ የማይቀየረው ነገር ኢንሴኪዩር ያደርገዋል ብዬ አስባለሁ። ቁመት ስለማይቀየር እኔ አላልኩም። እሺ ብቻ ወደ ቪዲዮ የቪዲዮ ስንት ላይክ ያገኛል? ቆይ ቁመት ከመጀመሩ ነው ኢንሴኪዩር የሚያደርገው? ላይክ ሞዴል አላገባ አሩ ነው። እኔ የራሴን የተናገርኩት ግን መብቷ ነው። ባይዘው መብቷ ነው። አይመለከተንም ወይ listen and we don't judge. Sheesh. Damn. በማዴላ ታሪክ ላይ እየገባ ነው። በቃ ፎቶ ወደ ቪዲዮ ገብቷል። ያ ኢላሂ ግን ወንድሞቹ እኔ አሁን አንድ እየተረዳሁት ያለው ነገር ነው ታውቃላችሁ። ወንዶች ቁጥር እየቀነሰ ነው እና ሴቶች ክራይቴሪያቸው ብዙ ነው፣ መብታቸው ነው። ይኸውልህ እኔ አንድ ነገር ልንገር፣ ለሷ ብለህ ምንም የምታጠፋው ነገር የለም። ቁመት ለመጨመር ምናምን አንደኛዋ ደግሞ ትመጣላለች፣ ጂም ማይሰራው እንደተላለች ተጠቅጧለ። ይሄን ሲክስ ፓክ ታረጋዋለ፣ እዚህ ጋር ሾልደር ትሰራለ ምናምን ትመጣላለች። ደግሞ አንደኛዋ ብር የሌለው ወንድ ነው ባናቱ ይተከል ትላለች። ባንክም ብር የለህም። ወንድ ልጅ እኮ መከራ አላበኝ እኔ ራሱ ተጫዋች ነገር ለካንተ ብቻ ምን ልላችሁ ፈልጌ ነው፣ በቃ እራሳችሁ ላይ ስሩ። ማን የሚያስፈልግ ለይሁን። እኔ ግን መመክረ መላው ላይ ነው። መላው ይቀይርልሃል ነው ማለት ስለ ኤቭሪቲንግ በቃ ግን ሐሳብ ነው ሊያስቀይርልሃል እና መላው ላይ ስራ እንደ ሐሳብ ስሞክ አሌክስ ሳምሽ ችግር የምትመዝንበትን ቦታ ጥለን የመጣው ያለሳም ስመለስ እመዘናለሁ። ችግር ያለሽ ወንድም አለሽ ትልቅ ወንድም ተመለስ የብሩ የምትመዝንበትን ቦታ ጥለው መጣ። አይ ችግር የለው እዚህ ያለ እዚህ ጋር እሺ ይመች እዚህ ጋር ግን እኮ ህፃን ነው አንተ። አይ እኔ ህፃን አይደለም። ችግር የለው ድሮ ሰው የድሮ ሰው ነው እንዴ? ድሮ ሰው እኮ አትመስልም። አይ ይመስላል። እኔ ምን አይነት ነው የወደድከኝ? እኔ አንቺ ፍቅር ይያለው እዚህ ጋር ልሳም ተመዘን የለም ማን አሁን በቃ ልሳም ነው። ከዛ ደግሞ የልጅቷ አፕሮች በቃ ተመችቷታል። ግን በቃ ያው ሴትነቷ ወጓ ይዟት ከዛ ደግሞ የለበሰውና ስራው ምናምን ነገር አርጓት ነው። ያ ኢላሂ ይሁና እኛም ሀብታም ሆነን አንድ ቀን እንመጣለን። የዛኔ እኛ ሳንፈልግ ሁሉም መጥቶ ተሳሚ እንሆናለን። እኔ አፍ አይደለም ይሄ ግጥም የወጣው። ሊና ገጣሚዋማ አለች። ሁሉ አይ ገጣሚዋማ አለች። ቼክ ማድረግ አለብን። ሁሉ የለች ማን በቃ መንፈሷ ነው ከውስጥ ያለው ተጫዋች ነገር ለካንተ ገጠምኩኝ እኮ ማን ቤት መጣ። ብቻ ወደ ቀልቤ ስንመለስ አጓጓሽን እኛ ነው አዶኒጂ አሌክስ ፈገግ ዩ ወይኔ ቆንጆ በደጋይ ባከው ሰው ኮና ገኝ ነው ሜካፕን ማስነከከብሽ አስተላም አርፋተና ምንድነው ይሄ አንቺ ምንድነው ማለብሷንም ፊቷንም ጸጉሯንም ነው አንድ ላይ ከነደም ዘይቀየርክባት። እኔ እኮ ሰሞኑን እኮ የምናገረው እኮ ይሄ ነው። ለሴት ልጅ ሜካፕ ጠቃሚዋ ነገር ብቻ አይደለም የህይወቷ አንዷ ክፍል ሆኗል። ሜካፕ መቀባት በብልሃት ትላል። አሁን ይሄ መኪና የአንጎ ሹፌር ቢሆን ኖር እንደዚህ አይነት ነገር ማየት ወፍ ይናፍቃል ማለት ምክንያቱም ጥንቃቄ ያላቸው በዛ ላይ ደግሞ በፍጥነት ነው የሚያደርሳችሁ እና ደግሞ እስከ 30% ድረስ ቅናሽም አላችሁ። ያው በተጠቀሙበት ለእናንተ አሪፍ ነው። ያው ሴትም ወንድም አንድ ላይ አታዩ ለማለት ያክል ነው። የአንጎ ተጠቀሙ። ትክክለኛ ሴቷን ሁሉ ጊዜ ታያታላችሁ ማለት ነው። እንዳሰብ እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ፣ የበለጠ ያትርፉ። አውቶቡስ ሰራ ነው። የአመጋገብ ስርዓቱ ብቻ ሳይሆን አትቆሟን ህዝብ እንዳለ
በደካማ ጎኔ መታሽብኝና የሚሄድበት ጠፋብኝ እንደገና እንደገና ጣሚም ያረጋል ዘፋኝም ያረጋል ኤምሲም ሆናል የሆነ ሰዓት አለይ ሰላም ያረግል ሰላም አመት ጸንሁን አይ ሰዓት ዝህና ለምቀሪና ለና ምሳናትንሁን አረዘና ጠላ እንዴ ስለኒ ነው ማነሽ ሰላም አመት ጸንሁን አይ ሰዓት ዝህና ለምቀሪና ለና ምሳናትንሁን ነዘም ስዑብ ቃላት በመሰረት ዘሎ አቅምት ሊደዋን ነው እንደ ልጅ አረዘለኛለ እናቴ ትለያለ እኔ ሌላው ይቀርቆይ የሪሞቱ ፓርት ልልልልኝ ቆይ ሰላም አመት ጸንሁን አይ ሰዓት ዝህና ለምቀሪና ለና ምሳናትንሁን ነዘም ስዑብ ቃላት በመሰረት ዘሎ አቅምት አስቀምጥ ማናባሶ ነው ምቀየር እኔማ እነዚህ ሰዎች ልክ ቤተሰቦቻችን ዜና እያዩን ቅርፍ ሲወስዳቸው ሪሞቱ ልክ ስነካው ቤተሰቦቻችንን የሚቀሰቅሱት ከውስጥ እንደዚህ እጃቸውን አርዞ የሚቀሰቅሱት ትክክለኛ ሰዎች ናቸው። እኔ ተጠራጠሩ ቲቪያችን ቼክ ማድረግ ሳይኖርብን አይቀርም። እሺ ቤት ክራዩ እንዴ አመሰግናለሁ። ጥሩ ሰዓት ነው ደግሞ ያመጣህልኝ። ጥሬ ስጋ ልገዛ ነበር። አዎ የወጣው ሰጠኸኝ። አዎ እንዴ ምንድነው እንዴ? አይ ስሜታዊ ሆኜ እኮ ቤት ኪራይ መሰለኝ የሰጠኸኝ። እኔ ከሶስት ሰው ነው ተበድሬ አጋጭቼ ያመጣሁት። አዋ ግዴታክ ነው የቤት ኪራይ መክፈል። አዎ እንድትበሉበት ነው አሁን። አዋ እንድታርገን። አዎ አይ በቃ ብሉበት። እሺ አመሰግናለሁ። ብሉበት። እሺ እንበላለን። አዎ ብሉበት። እሺ አልበላም አልጠጣም ብላ አንተ ተሰጣለህ። እነሱ ደግሞ የሚበሉበትን ሁሉ ይነግረዋል። ይቅርታ አበሻ ስፒክ አማሪክ እንትን ጓደኛዬ እዛ ጋር ከዛ ከታች ሲመጣ አይቶሽ ከዛ እንትን ቆንጅዬ ነሽ ያለን ከሰራ አጠገቧ እንዳትሆን ብቻ ይምር እንትን አለኝ። ልጅሽ ነች ያ እንትን ጓደኛዬ እዛ ጋር ቆንጅዬ ነች ብሎኝ ነው እና ይፈራል። አማርኛ አይችልም። ምንድነው የሚችለው? ትግረኛ ነው። ያ ከም ሰላም በላት። ያ ሂስ ያ ሰላም ተሐንዶ ተበላች። ማን ተበላች? በቃ አሲስት ያስጠላል። እድሜያ 16 አዎ እኔ አማርኛ ነው የምችለው። አዎ 2 አመት መጠበቅ አለበት። ስንት አመቷ ነው? 16 ኖ ዌይ ህጉም ይከለክለኛል። እኔም አልችልም። ማብለጥ ነው ስራዬ። እስኪ አልፍ ችግር ዛሬ ተጫዋች ብቻ ነው ያለው። እሺ እንቀጥላለን። 2 አመት መታገሱን ተውት። ማሰር መታየታችን እዛ ጋር ራሱ ኃጢአት ነው እኮ በዛ ጋር ናፕናውል 7 አሌክስ ፍናን በማግባቷ በጣም ቁር ያላችሁ ወንዶች ነው መልኳን በሜካፕ ቁጭ አድርጎ ያለው ትንሽ ካጽናናችሁ ላይክ እንደይረሳ ልታስመስለው ነው ፍናን ልትመስል ምን ይባላል እና አሁን እቺኛው ፍናን ነች ማፍሬን ይዛነች። እኔ የሰው ልጅ ብዙ አይነት ሜካፕ ሲሰራ ይቻለው ብዙ ጥሩ ነገሮችን ሲያረጋ ይቻለው በህይወቱ ግን እንደዚህ ስር የሰደደ ሲሳሳት አይቻላቅም። ምን ነው የኔ እናት ምን አነሳሳሽ እንደዚህ እቺ በህልሜ የምትመጣብኝ የድሮ ቻይና ፊልም ለማያት ወረሯ ሴትዮ ነች እራሷ ያበልክሽ ከፋት ራስ ተፋሪ አሌክስ ፍቅር የጥበብ መድረክ
ሰላም ታረኛ እኔ ነኝ። እሺ ትልህ ነህ ምን ይዘሽ መጣሽ? እንትም ዜማ ምን የኔ ለየት ነው። ቪትፎስክ ትባላለች። አዲስ የመጣች ሙዚቃ መሳሪያ በአፋችን ነው። እሺ 5 ደቂቃ አለሽ ጀምሪ። በቃ ይበቃል። አንጨርስኩ ምንም አይደል። ኧረ በእናትህ ስነ ስርዓት አድርግ። ውጣ ውጣ እሽክም ደግሞ ጭንቅላቴ ላይ መጡልኝ እንጂ የሚሰሩ ሰዎች እናንተ ኧረ በሰው ኧረ ፍቱ አይደለም የምንቆቆርም እኮ በመጠኑ ሲሆን አሪፍ ነው ባይ ነኝ። አት ግሬድ 12 አሌክስ ፈገግ አይ ሴቶች አጠቃላይ ሂሳባችን ስንት መጣ? 2100 ኧረ በስመ አብ አጋጣሚ ስልክ ያልዘጋም እንዴ? ባትሪ ዘጋ። አስቸገርኩሽ በጣም ሶሪ። በጣም ዛሬ እንግዲህ አጋጣሚ በኪሴ ደግሞ ብር አልያዝኩም። እዛች ጋር እዛ ጋር ላድርገው። እዛች ጋር እቺ ለመጣች ነች መብራት እንዴ? የስ የታባቷ መብራት ጠፋ እንዴ? ምን አይነት አጋጣሚ ነው? ምን ነው ተሰከው መብራት አይሄድም? በቃ ጓደኛ ጋር አስደውይኝና ገንዘብ ልጅ ለምን ይያለ ምን ሆነሃል? አንቺ ላስከፍልሽ? ኧረ በስመ አብ አንቺ ላስቸግርሽ? አመሰግናለሁ። መብራት ያለለክ አመሰግናለሁ። እኔ ወርቅ እማ ሂሳብ ነው የምሰጭ። ፓወር ባንክ አለ ቻርጀር ግን አክፈል እንዴ? ፓወር ባንክ እንዴ? አንቺማ እኔን ለማስከፈል ጄኔሬተር ራሱ አይጠፋሽም። የታል? ሌላ ነገር ምንም ነገር አለልሽም። አልገባኝም። ድፍት ያርግሽ ይዝጋሽ። ወንድሜ ሂሳብ መክፈል አይቀርም። ምንም አይነት ሰበብ እኮ አይሰሙም እኮ እህቶቻችን። መስሚያቸው ድፍን ነው። ሴትዮዋ ምን አለች መሰለ? ላይቀርልኝ ዳ ብቻ እና ልብል ፈልጌ ነው ከፍለህ ብትወጣ አይሻልህም? ምንም ዕቃ አጥባለሁ ራሱ ብትል አሰማማን። በቃ መልካም እድል ብላ ነው የምትሰው። አይዞ አርቢኖስ አሌክስ ኧረ ነቆራ ፈገግ ጆሲ የቲክቶክ አዋርድ ላይ የለበሰው አለባበስ አንድ ደቂቃ ኢንተርቪው ልናደርግ አለባበስ ያው እንደምታውቁት ያው የሴቶችን ያው ቦርቦር የሚያዩት ነገር አለ። ሁለተኛ ደግሞ ሴት አያቴ ተባራሪ ጥዬ በልቷን የሞተችው አድዋ አለ ጊዜ እና ሶስተኛ ደግሞ ያው ምንድነው እኔ ብዬ ነው ይሄ ደስ ይላል። እኛ አልሰማንም ነበር። ማታወጡት ጉድ የለም። የትኛው ኢንተርቪው ነው? ብቻ እሱን እስኪ ሜንሽን አድርጉ። የወር አበባ ታያለሽ? ኖ ጆሲን ታያለሽ? የዲስትሮ ቃል አለም ቅኔው ገብቶናል። ሴቶች ፍሮም ናው ኦን ፔሬድ ላይ ነን። ናናና ጆሲ ላይ ነን። በጣም ትናቆሩታላችሁ እናንተ ልጅ ምና። ኧረ ቆይ ምንድነው ይሄ? ጆሲ ባድ እኔ ምንም ማውቀው ታሪክ የለም። ከደሙ ንጹህ ነኝ። እኔ ምንም ማውቀው ነገር የለም። ከደሙ ንጹህ ነኝ። It's not working for you. አባቱ ማዘረፍ ዘይር ይላል። ማለዳውን ለማስዋብ ቀልብን ለመሳብ እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ፣ የበለጠ ያትርፉ። ሞቲቭ አሌክስ ተበድዬ ይቅርታ ጠይቄ የማይከብድም ፈገግ ኦቪ በራሷ ጥፋት ተጣልታችሁ ይቅርታ የማትጠይቀው ልጅ ደወልሽ? አይ ብዙ አትደሳሰት፣ ይቅርታ ምናምን ልልህ አይደለም የደወልኩት። እና በራሽ ጥፋት ተጣልተን ይቅርታ የምጠይቅሽ ነው የደወልሽው? በእኔም ጥፋት ቢሆን አንተ ነህ ይቅርታ መጠየቅ ያለብህ። እንዴ ማን ስለሆንሽ ነው አንቺ አጥፍተሽ እኔ ይቅርታ መጠይቅሽ? እሺ ይቅርታ ለመጠየቅ ካልሆነ ለምንድን ነው የደወልሽው? እኔማ እንትን በህልሜ መኪና ሲገጭ ካይቼ ደህና መሆንን ለማረጋገጥ ነው የደወልኩት። በቃ
ተጣልተናል። ይቅርታ መጠየቅ አትፈልጊም። ስለ ደህንነቴ ምን አገባሽ? ሰብአዊነት የሚባል ነገር አለ ሰውዬ። ናፍቀኛል ለማለት ነው የምትጋጋጫው አይደል? ከነ መፈጠር ክራስ ቼክ ነበር ሲጀመር። በህልሜ ያየሁክ ትዝ አልከኝ። አለቀ በቃ። ይደርስለው። እሺ ደህና ነኝ። መኪናም አልገጨኝም። ደስ አለሽ የኛ ሂዩማኒቴሪያን። ጨረሽ? ስልኩን ልዝጋው። አንተ እንዴት ነው የሚያደርግክ? ለምንድን ነው ይቅርታ ጠይቀኝ ወደ ድሮ ፍቅራችን ማንመለሰው? ምንም አልናፈቅኩም ማለት ነው? ሺህ ጊዜ ብትናፍቂኝ ምንም ሳላጠፋ ይቅርታ አልጠይቅም። ምን ችግር አለው? ምን ይጎልብሃል? ሰልፍ ሪስፔክት የሚባል ነገር አለ እናቱ። አንቺ ለምን አትጠይቂም? አሞቺም እኮ አይገልሽም። እኔ በሞት ይሻለኛል ይቅርታ ከምጠይቅ። ትንሽ ያበዛሽ አልመሰለሽም? ተበድዬ ይቅርታ ጠይቂም አይደብርሽም እንዴ? በይ ወደዛ ቻው። እና ማለት ነው ቀድሜ ስለደወልኩ ነው የጠገብከው እንጂ እኔ ሄሎ ሰቀልሽ። አይ ግን እህቶቻችን እኔ ሁሉ ጥያቄ የሚሆንብኝ ነገር አለ። የምር ይመቻችኋል? ይቅርታ እንጠይቃችሁ። እኔ ከሆነ እኮ ልጆች እያዩ ነው። ከሆነ እኮ ምሳሌ መሞከም አልችልበት ጊዜ ላይ ብቻ 51 ቁጥር ጫማ ሲገባልሽ እሱን ስትገረፍ ታወራዋለህ። ኤኒዌይ በቀጣይ እንገናኛለን። አይ ቲንክ 500 ሺህ ገብተን እንደ እግዚአብሔር ፈቃድ ምንገናኝ ይመስለኛል። እግዚአብሔር ያውቃል። የዚህ ሳምንት የነበሩ ቪዲዮዎች ከባባ በፊትም የዛሬ ሳምንት ቅዳሜ፣ የማክሰኛው፣ የሐሙሱ እና የዛሬ ቪዲዮ የተወሰነ ልጆች የማያዩት የተቆረጠ ፓርት አሊሃብ ዩቲዩብ ቻናል ላይ ያገኙታል። እዛ ላይ አለላችሁ። በተረፈ በቀጣይ ደግሞ ስንገናኝ ሬዲት ላይም እንዴት ፖስት እንደምታደርጉ በተቻለኝ አቅም ቶሎ ብዬ ለመስራት ሞክራለሁ። ቱቶሪያል በየቪዲዮ 1000 ብር ሽልማት ስላለው ማለት ነው። እስከዛው ድረስ የቲክቶክ የሚያስቁ ፈታዘና የሚያደርጉ ቪዲዮዎች ሲመጡላችሁ ሜንሽን ማድረግ ከፈለጋችሁ እዚች ጋር ወይም እዚች ጋር የምታዩት የኔ ቲክቶክ አካውንት ነው። ይሄ ብቻ ነው ያለኝ። በሱ ሜንሽን በማድረግ እንግዲህ አብረን ፈታዘና እንላለን። ተማልን ፈልጉ ሰዎች ቪዲዮን ቆርጥ አድርጋችሁ ላኩላቸው። ሀሳባችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ካንሰል ካላችሁ በደንብ ላይክ እያደረጋችሁ ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ኢትዮጵያ ለዘላለም ትኑር። ይመቻችሁ።